የኢሚግሬሽንና ዜግነት አገልግሎት በአዲስ አበባ ለሚሰጠው የፓስፖርት አገልግሎት የሥራ ሰዓት ለውጥ ማድረጉን አስታውቋል። ተቋሙ ዛሬ ባወጣው መረጃ ይህ አዲሱ የሥራ ሰዓት በመደበኛ ፓስፖርት አገልግሎት እንዲሁም በአስቸኳይ የፓስፖርት አገልግሎት ላይ ተግባራዊ እንደሚደረግ ለማወቅ ተችሏል። በመሆኑም መደበኛ የፓስፖርት አገልግሎት እንዲሁም አስቸኳይ የፓስፖርት አገልግሎት ለሁለት ተከፍሎ በፈረቃ እንዲሰጥ ተደርጓል። ይሄውም መደበኛ የፓስፖርት አገልግሎት ፈላጊዎች ከጠዋቱ 12 ሰዓት እስከ ቀኑ 8 ሰዓት ድረስ የሚስተናገዱ ሲሆን ለአስቸኳይ ፓስፖርት ፈላጊዎች ደግሞ ከሰዓት በኋላ ከ9 ሰዓት እስከ ምሽቱ 4 ሰዓት ድረስ አገልግሎት እንዲያገኙ ይደረጋል ማለት ነው። ይህ አዲሱ የሽፍት ስራ ሰዓት ተግባራዊ የሚደረገው ከነገ ግንቦት 6 2017 ጀምሮ መሆኑንም እንዲሁ ለማወቅ ተችሏል። ስለዚህ ተገልጋዮች እንደየፍላጎታቸው በተጠቀሰው ጊዜ በቀጠሯቸው በመሄድ አገልግሎቱን ማግኘት እንደሚችሉ ተቋሙ አስታውቋል። ከተጠቀሰው ጊዜ ውጪ የማያስተናግድ መሆኑንም ተቋሙ በጥብቅ አሳስቧል ማለት ነው። ስለዚህ ይሄንን አውቃችሁ የፓስፖርት ቀጠሯችሁ እንዳያልፍባችሁ በተጠቀሰው ጊዜ በመሄድ በቀጠሯችሁ አገልግሎት እንድታገኙ እንላለን። ተቋሙ ከዚህ በፊትም ባወጣው መረጃ መሰረት የፓስፖርት ቀጠሯችን ካለፈ እንደከዚህ በፊቱ ቅዳሜ በቅጣት ማስተናገድ አቁሟል። ስለዚህ ቀጠሯችን ካለፈ እንደ አዲስ ነው ፎርሙን ሞልተን የምናመለክተው ማለት ነው። ስለዚህ ይህ እንዳይሆን ቀጠሯችን ሳያልፍ ጥንቃቄ አድርገን በአዲሱ የሽፍት ስራ ሰዓት መሰረት ሄደን ማስተናገድ ይኖርብናል ማለት ነው። ቪዲዮውን ሼር በማድረግ ወይም ላልሰሙት በማሰማት ይሄንን መረጃ ተደራሽ እንዲሆን እንድታደርጉ እንጠይቃለን። ይህ መረጃ ይጠቅማችኋል ብለን እናስባለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ወቅታዊ መረጃ ታገኛላችሁ። እናመሰግናለን።